ማሽኖቻችን ከዲዛይን ተነስተው ለኢንዱስትሪ መፍትሄ የሚሆኑ ከተለመደ አሰራር እጅጉን በመላቅ ውስብስብ ችግሮችን በተቀናጀ መንገድ እንዴት እንደሚፈቱ ይመልከቱ። ሰላም፣ ፍኖት ኢንጂነሪንግ ስራዎች ነን። ብዙ ጊዜ የብረት ስራዎች እንደ ቀላል መቁረጥና ማገጣጠም ተደርጎ ሊወሰዱ ቢችሉም በፍኖት ኢንጂነሪንግ የምንከተለው መንገድ ግን እጅግ የላቀና ጥልቅ የኢንጂነሪንግ ዲሲፕሊን እና ስራ የሚጠይቅ ነው። እኛ የምናመርታቸው ማሽኖች የሀገራችን ኢንዱስትሪ ችግሮች ለመፍታት የታለሙ በመሆናቸው እያንዳንዱ ሂደት በከፍተኛ ኃላፊነት ስሜትና ሙያዊ ብቃት እናመርታቸዋለን። ለእኛ ማሽን ማምረት ማለት ብረት ማገጣጠም ብቻ ሳይሆን ውስብስብ ችግሮችን በሳይንሳዊ መንገድ መፍታት ነው። የእኛ የክህሎት ልዩነት የሚጀምረው ከዲዛይን ጠረጴዛችን ላይ ነው። ማንኛውም ምርት ወደ ማምረቻ ክፍላችን ከመግባቱ በፊት በዲዛይን እና በኢንጂነሪንግ ስሌቶች ውስጥ ያልፋል። እያንዳንዱ ልኬት፣ እያንዳንዱ የማገጣጠሚያ ነጥብ፣ እያንዳንዱ ተንቀሳቃሽ አካል በኢንዱስትሪ ደረጃ እንዲሰራ አስቀድሞ ታቅዶለታል። ይህ የቅድመ ፕላን ሂደት ማሽኖቻችን በስራ ላይ በሚሆኑበት ጊዜ ከፍተኛ ጥንካሬና ትክክለኝነት እንዲኖራቸው የሚያደርግ ነው። ይህ ጥንቃቄ የተሞላበት ጉዞ ነው። ስራችን ማሽኖቻችን ተደራሽ በማድረግ የሚሰሩበትን አሰራር በመቀየር ላለበት ጥያቄ መልስ የሚሆኑትን በማቅረብ የተለመደ አሰራሮች ወደ ኢንዱስትሪ ስራ በመቀየር በሚያመርቱት ምርት በማቀናጀት የድርጅት ባለቤት እንዲሆን የሚያደርግ ነው። በመጨረሻ የምናመርታቸው ማሽኖች ተራ ቁሶች ሳይሆኑ የጥናትና የኢንጂነሪንግ ጥበብ ውጤቶች ናቸው። ደንበኞቻቸው ወደኛ ሲመጡ የሚያገኙትን ስራ ብቻ ሳይሆን የታመነና በጥናት የተረጋገጠ የኢንዱስትሪ መፍትሄ ነው። በዘመናዊ ቴክኖሎጂ የታገዙ አሰራራችንና ፕሮፌሽናል የሆነ ቡድን ስራችን ድርጅታችን በኢንዱስትሪ ውስጥ ያለውን ታላቅ ስም እንዲገነባ አድርጎታል። ይምረጡና ይጎብኙን። አድራሻችን ከኖክ 18 አደባባይ ወደ ጦር ኃይሎች የሚወስደው መንገድ መብራት ኃይል ድልድይ ሳይደርሱ 50 ሜትር ገባ ብለው ያገኙናል። ፍኖት ኢንጂነሪንግ ስራዎች፣ ጥንካሬና ጥራት ይገባውታል።